ሰላም እንዴት ናችሁ? ውድ የኦራክል ሞሽን ቤተሰቦች፣ እስኪ ዛሬ ብዙ ሰውን ግራ እያጋባ ስላለው ስለ ናዮ ወንድ ልጅ እናውራ። የናዮ ልጅ አባቱ ማን ነው? ጆን ዳንኤል ወይስ ረያን? እንደሚታወቀው ናዮና ጆን ዳንኤል አሸንዳን ለማክበር ወደ መቀሌ በመጓዝ ላይ እያሉ በተፈጠረ አለመግባባት በኢትዮጵያን ኤርላይንስ ተከሰው እስር ላይ እንደነበሩ ይታወቃል። ለምን አንጠይቅም እንዴ? ይሄዳል ብላ እንዴ ጫንከን? ሁለት ፕሌን ወጣኩ እቲ። ከመታሰራቸው በፊት ግን ናዮ ከረያን ጋር የፍቅር ግንኙነት የነበራት ሲሆን በሁለቱ መሃል በተፈጠረ አለመግባባት ተለያይተው ነበር። ከረያን ጋር ከተለያየች በኋላ በድብቅ ከጆን ዳንኤል ጋር የፍቅር ግንኙነት ጀምራ ስለነበር ከመታሰራቸው በፊት ለጆን ዳንኤል ማርገዟን አረጋግጠናል። ስለዚህ ጆን ዳንኤል የወንድ ልጅ አባት ሆኗል ማለት ነው። ስለተከታተላችሁን እያመሰገንን እንደዚህ አይነት ቪዲዮዎች እንዲደርሱ ሰብስክራይብ በማድረግ ቤተሰብ ይሁኑ።